የኢትዮጵያ አየር መንገድ አስቸኳይ የተባለ ጥብቅ መግለጫ ወጥቷል። ምሽቱ እንግዲህ ጀምሯል። የኢራን ሚሊተሪ ፔጆች ምሽቱ ለእስራኤል እጅግ አስከፊ ይሆናል ባሉት መሰረት ከላይ ቪዲዮ ላይ እንደምትመለከቱት በዚህ ሰዓት ቴልአቪቭ እጅግ ትልቅ ውጥረት ነግሰዋል። በዚህ ሰዓት ኢራን ብቻዋን ሆና ዓለምን እያንቀጠቀጠች ትገኛለች። ከ5 በላይ የአሜሪካ የጦር ቤዞችን መታለች። ሳውዲ፣ ዩናይትድ አረብ ኤሚሬት፣ ኳታር፣ ባህሬን በኢራን ሚሳኤል ሰለባ የሆኑ ሀገሮች ናቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የሙአዝ ሚዲያ ቤተሰቦች እንዴት ናችሁ? ለረጅም ጊዜ ተጠፋው በኋላ በትኩስ መረጃዎች ተመልሻለሁ። ከዛሬ 6-7 ወር በፊት ማለት ነው የኢራንና የእስራኤል ጦርነት ለ12 ቀናት ሲቀጣቀጡ በነበረ ሰዓት ማለት ነው በቀን እስከ 5 እስከ 6 ዘገባዎችን እያደረስኳችሁ እንደነበረ ይታወቃል። ነገር ግን ከዛ በኋላ ለረጅም ጊዜ የጠፋንበት ጉዳይ ነበረ። አሁን ላይ እንግዲህ አዲስ መረጃዎችን ስንሰማ ወደ እናንተ ይዘን መተናል። አሁን ከመሸ እየሰማን ያለነው የኢራንና የእስራኤል የጦር ጉዳይ ምን ላይ እንደደረሰ የምናሰማችሁ አዲስ ነገር አለ። እሱንም እንግዲህ ታዳምጣላችሁ። ሲቀጥልም ደግሞ የኢትዮጵያ አየር መንገድም ዛሬ አዲስ ያወጣው መግለጫ አለ። በረራ ያቋረጠባቸው ሀገራቶች አሉ። እነማን ናቸው የሚለውንና ምንን አስመልክቶ ነው የሚለውን በዚህ ቪዲዮ አሰማችኋለሁ። እናንተ ቪዲዮውን ባይሆን ላይክ፣ ሼር እያደረጋችሁ ለሌሎች ሰዎች አዳርሱት። ምክንያቱም ረጅም ጊዜ ሆኖናል ቪዲዮ ከሰራን ቪዲዮችን ቪው ላያገኝ ይችላልና እንድታግዙን ለማለት ተፈልጋለሁ ማለት ነው። ወቅታዊና ትኩስ መረጃዎችን እንደተለመደው እንደዱሮው አሳውቃችኋለሁ። አሁን በቀጥታ ወደ መረጃዎቹ እናልፋለን። እስከ ፍጻሜው ድረስ አብራችሁ ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳዘነጉ። በቀጥታ ወደ ቪዲዮ። ምሽቱ እንግዲህ ጀምሯል። የኢራን ሚሊተሪ ፔጆች ምሽቱ ለእስራኤል እጅግ አስከፊ ይሆናል ባሉት መሰረት ከላይ ቪዲዮ ላይ እንደምትመለከቱት በዚህ ሰዓት ቴልአቪቭ እጅግ ትልቅ ውጥረት ነግሰዋል። የኢራን ሚሳኤሎች ወደ እስራኤል ወደ አቅጣጫው ሁሉ እየጎረፉ ይገኛሉ። እስራኤልም እየተሯሯጠች ትገኛለች። እነዚህን ሚሳኤሎች ለመመከት እንግዲህ የሚመጣ አዳዲስ መረጃ ካለ አደርሳችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱ። እንግዲህ ለ6 እና ለ7 ወር ያክል ረገብ ብሎ የነበረው ለዓለምን እያነጋገረ የነበረው የኢራንና የእስራኤል ጉዳይ ማለት ነው እንደ አዲስ አሁን ላይ ተጧጡፎ ነገራቶቹ እንዳልነበሩ ሆነው ሁኔታዎች ሁሉ እየተቀያየሩ ይገኛሉ። አሁን ላይ እንግዲህ ኢራንና እስራኤል እንደ አዲስ የገጠሙበት ሰዓት ላይ እንገኛለን። ይህ ጉዳይ ደግሞ ከ5 ከ6 ወር በፊት በከፍተኛ ሁኔታ ሌሎች ሀገራቶች ሁሉ እጃቸውን እያስገቡ እነዚህ ሀገራቶች እንዲብላሉ አድርገዋቸው በስተመጨረሻ ድል ያደረገው ሀገር ማን ነው የሚለውንም ጭምር ማለት ነው በቪዲዮ ስናስመለከታቸው ነበረ። አሁንም ደግሞ ይሄ ጉዳይ እንደ አዲስ ተባብሶ ተነስቷል። ነገር ግን አሁንም ዛሬ ከመሸ በኋላ ማለት ነው ኢራን ወደ እስራኤል እየወነጨፈቻቸው ያሉ ሚሳኤሎች በከፍተኛ ሁኔታ የቴልአቪቭን ከተማ ማለት ነው እያወደመ መሆኑን እየሰማ እንገኛለን። ሌሎች መረጃዎችን ምስቲ ደግሞ እንስማና የምንመለስበት ይሆናል። እስከ ፍጻሜው ተከታተሉ። በዚህ ሰዓት ኢራን ብቻዋን ሆና ዓለምን እያንቀጠቀጠች ትገኛለች። ከ5 በላይ የአሜሪካ የጦር ቤዞችን መታለች። ሳውዲ፣ ዩናይትድ አረብ ኤሚሬት፣ ኳታር፣ ባህሬን በኢራን ሚሳኤል ሰለባ የሆኑ ሀገሮች ናቸው። በእስራኤል ከ5 በላይ ከተሞች በዚሁ ሚሳኤል እየተደበደቡ ይገኛሉ። የምትመለከቷቸው የእስራኤል ዜጎችም ከመሬት ስር ሆነው እየጸለዩ ነው። በሌላ በኩል ደግሞ የኢራን አጋር የሆነው የየመን ሁቲዎች መግለጫ አውጥተዋል። በቀይ ባህር በኩል አንድም መርከብ አያልፍም፣ የኛ ሰለባ ይሆናል ሲሉ መግለጫ አውጥተዋል። በባህሬን በደረሰው የሚሳኤል ጥቃት የተገደሉና የቆሰሉ አሜሪካውያን መኖራቸውን እየተገለጸ ነው። ውድ ቤተሰቦቼ እንግዲህ የኢራንና የእስራኤል ጉዳይ አሁን እንደ አዲስ ተባብሶ ተጀመረ እንጂ ከዛሬ 6-7 ወር በፊት ማለት ነው በከፍተኛ ሁኔታ ለ12 ቀናቶች በሌትም በቀንም ሲደባደቡ የነበሩ ሀገራቶች ነበሩ። የዛኔ ለእስራኤል ማለት ነው እና አሜሪካ እጃቸውን አስገብተው ነበረ፣ ሌሎች ሀገራቶችንም ጭምር ማለት ነው። ነገር ግን ኢራን ያኔም እስከ አሜሪካ ድረስ ማለት ነው እየተማታችና ኃይለኛ የሆነ ብቃቷን እያሳየች እንዲሁም ደግሞ በከፍተኛ ሁኔታ በሚሳኤል በመደብደባ ባሉበት እንዲከሽፉ ያደረገችበት ሁኔታ ነበረ። የዛኔ እንግዲህ በከፍተኛ ሁኔታ ደብድባ አሸንፋለች። አሁን ላይ ደግሞ እንግዲህ አሜሪካና እስራኤል አሁንም ነገራቸውን እየጎነጎኑ ተመልሰው ይህን ጦርነት ጀምረውታል። ቢጀምሩትም ደግሞ የየመን ሁቲዎች አሁን ራሱ እያወጡት ያለ መግለጫ ምንድን ነው? በቀይ ባህሩ በኩል ለእስራኤል ደጋፊ የሆነ መርከቦችም ሆነ ማንኛውም በባህር ላይ የሚጓዙ ነገሮች በጭራሽ ሊያልፉ አይችሉም እያለች ለኢራን እየደገፈ ትገኛለች። በጣም በከፍተኛ ሁኔታ ውጥረቱ ተነስቷል ማለት ነው። ውድ ቤተሰቦቼ ይህንና ሌሎች መረጃዎችንም አሁንም አቀብላችኋለሁኝ። የኢትዮጵያ አየር መንገድ ደግሞ በረራ ከልክሏል። የት ሀገራቶችን ከለከለ የሚለውን በቪዲዮ ላስደምጣችሁና የምንመለስበት ይሆናል። በቀጥታ ወደ ቪዲዮ። የኢትዮጵያ አየር መንገድ አስቸኳይ የተባለ ጥብቅ መግለጫ ወጥቷል። በመካከለኛው ምስራቅ ያለው የጸጥታ ሁኔታ እየተቀያየረ በመሆኑ የኢትዮጵያ አየር መንገድ ወደ ስፍራው የሚያደርጋቸውን
በረራዎች በጊዜያዊነት መሰረዙን አስታውቋል። አየር መንገዱ ይህም የደንበኞችና የሰራተኞቻችንን ደህንነት ቅድሚያ ለመስጠት የተወሰደ እርምጃ ነው ያለ ሲሆን የተሰረዙ በረራዎችም ከአዲስ አበባ ወደ ቤሩት፣ ቴል አቪቭ፣ አማንና ደማም የሚደረጉ በረራዎች በጊዜያዊነት መሰረዛቸው ተነግሯል። እንግዲህ የኢትዮጵያ አየር መንገድ ማለት ነው የቤሩትና የቴል አቪቭን እንዲሁም ደግሞ ሌሎች 2 ሀገራቶችን ጨምሮ የከለከለበት ዋነኛው ሚስጥሩ ምንድነው? አሁን ላይ ያለው አየር ንብረት ምቹ ስላልሆነ ለበረራ እንዲሁም ደግሞ ጥቃት ይደርሳል ብሎ በማሰብ ማለት ነው በረራን ለጊዜያዊነት መከልከሉን እየሰማ እንገኛለን። ይህም በረራ እንግዲህ ቋሚ ላይሆን ይችላል እስከተወሰነ ጊዜ ድረስ ወይም ደግሞ ይሄ የተነሳው ጦርነት እስኪባረድ ድረስ በሚል ነው እና ይሄ ደግሞ ለዘላቂነት የሚያሳስብ ነገር ሊሆን አይገባምና ይሄ እንግዲህ አዲስ የወጣ አዋጅ መሆኑን እንድሰሙት እንላቸዋለን። ውድ የተከበራችሁ የሙአዝ ሚዲያ ቤተሰቦች አዳዲስ እና ትኩስ መረጃዎችን ካሁን በኋላ በየጊዜው ማሳወቃችሁና ማደረሳችሁ ሲሆን እስካሁን ድረስ ረጅም ጊዜ ጠፍተን ስለቆየን ለሚዲያው ማለት ነው ዩቲዩብ ቻናላችን የተወሰነ ተመቶብናል። ላይክ ሼር እያደረጋችሁ ባካችሁ ቪዲዮን ለሌሎች ሰዎች አደርሱት እንላለን። ቀጣይ በሌላ ፕሮግራምና በትኩስ መረጃ እስከምንገናኝ ድረስ በያላችሁ በሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱ።